የሚሰራው ሰውዬው ብዙ አይነት ስራዎችን ሰርቷል። በተለይ ውጭው ዓለም ያሉት የኛ ዜጎች በጣም ተበላሽቷል ሁኔታዎቻቸው። መማሪያ ነው የሆኑት፣ የነጮቹ መማሪያ። አስፈላጊ ከሆነ ደግሞ በዛ ይቦጠቦጣሉ፣ አንዳንድ ነገሮች ይወሰድባቸው። እንደ ሱቅ እኮ ነው። ሱቅ ውስጥ ገብቶ እንደሚዘረፍ ውጭው ዓለም አሁን አካል መዝረፍ ነው የጀመረው። አካልን ዘርፎ መውሰድ ሲደለ ሰራውን የተባልከው ሰራውን የተባልከው በለክ ብራው አንሳው አንቆ ባጥነው ከጉሩ ላይ ባጥነው ከዘራው አስከፍ ባጥነው የቱን ያስቀውሩ የትኛው ቁርጥምጥሚቱን እሺ እንዳይንቀሳቀስ መናገረው አጋለተ ሰይጣን እሺ ወጥነው ታከ ስንት ናችሁ? አምስት ሰይጣን ጋር ስንት አመት ነው ከያዛችሁ? 15 ዓመት 15 ዓመታችሁ ነው። አይነት ጋር አብሬው ተኛለሁ። አንዳንዴ ወይ ነው ያንቺ ባለቤት ጉድ እኮ ወጃታለሽ ባለቤት እሷ ነች የመጣችው ወይስ አንቺ ነሽ? ካሽ ማያገባኝ እንደ ሴት ነው የምታወሪው? አንተ በተን አንተም እንደ ሴት ነው የምታወራው? እሺ መኪና ውስጥ የት ሀገር ተመትታችሁ ነው? ምን አድርጉ ነው የተባላችሁ? የማያውቀውን እንዲገዛ ከገዛ በኋላ እንዲናደድ ደግሞ የለየት ያለ አለ ፍላጎቱ ያስገዛዋል ማለት ነው። ግን አለ ፍላጎቱ ገዛና ሲያየው እንዲናደድ ምን ታገዛዋለህ? ድንገት ይገዛል። አይመልሱለትም። እንዴት ነው ፈልገው ነው የሚገዛው? ምንም ሳይገዛ ባዶ አይገባም። ሁልጊዜ ፌስታል አንጠልጥሎ ምንም ነገር የትም ቤተክርስቲያን ቤት ጠጅታርና አረፍ ሳይቀረው ገብቶ ይቀጣል። ጠጅ ሳይቀረው ይቀጣል። ምን ያደርግልሃል? አሁን ቤተክርስቲያን የሚፈልጋሉ ይፈልጋል ምናምን ይላል። በቃ ይገዛል። ጠጅታርና አረፍ ሳይቀረው ይገዛል። ሳይሳይና አርቴ እኮ ምን እንዴት ነው ነገሩ? ደስ ይለኛል። በቃ መግዛት ደስ ይለኛል። የማገኘውን ነገር መግዛት በቃ ደስ ይለኛል። ምን አልከኝ?
አንተ ስማ አርጣጭ ሳይና አርቲ ምን አገናኙ? አሁን እሱ እኮ አሁን በዚህ አስቡት እንግዲህ አንድ ሹፌር ጠጅ ሳርና አርቲ ገዝቶ ሲገባ ምን የሚሉት ነው? ስማ ጠጅ ሳርና አርቲ ምን አገናኘው? እኔ ያገኘሁትን ገዛለሁ። ዶሮ ምን አገኘሁ? ምን አገኘሁ? ዶሮ ገዛለሁ። ዶሮ ይገዛልሻል? ሽንኩርትም ጨውስ ለሰው መሆን ነገር ለሰው መሆን ነገር ይሁን ዝም ብሎ እገዛለሁ። ለሰው መሆን ነገር በቃ ጠቅላላ ለራሴ ሊጠመኝ አይጠመኝ አላውቀውም። ብቻ ማስገዛት ነው። ማስገዛት ነው። ገንዘቡን እንዳያወጣ ነው። አንድ እናድር ብቻውን ገብቶ ይናደዳል። በቃ ይናደዳል። ሽንኩርት ታስገዛዋለህ? ሽንኩርት ታስገዛዋለሁ። ግዛ የምትለኛለች ደግሞ ታስገዛኛለች። እሷ አንዳንድ ጊዜ በበር ትመጣለች። እንደዚህ ሰው ሆና ከበር ትመጣና ትሰኛለች። አብሬው እሱን አርጄ ነበር። አንድ ጊዜ ቢላ መጥረቢያ አጠገብ ያስቀምጬ ለሊት ተመታ ተኛችና የቷን ልታድር ነበር? እሷን ሌላ ተነስቼ ታዳቸው እየገዛ ተውኩት። ልታርዳቸው በምን በቢላ ታውቂያለሽ? ይህን አታውቂም? የትኛው ነው የምታርዳቸው ነበሩ? አንተ መጠጡ ነው ወይስ አይነ ጥለዋል? አንቺ አይነ ጥለዋል? ሴቶቹን በቃ በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ሲውል እንገባለን። ቱል ስበት ነው ሰሞኑን ቅባ ቅዱስ ቀባ ነበር። ያሉ በዚህ ባይኔ ወደ ሰው ይታይ ነበር። እንደዚህ ብርሃን ነገር በቃ ይሄ ራስ ምናምን ምስል ነገር